ውድ ጓደኞቼ ቲክቶክ ያንን ማክማችሁ ዛሬ የምንሰራ መኮሮና በሽሩም መጀመሪያ ያደረግነው ዝብዳ ነው። ከዛ መሽሩም እናደርጋለን። ሰምታችኋል። መሽሩም እንደዚህ እንጠብሰዋለን። እየተለማመድን ነው። ለመድወኔም እየተለማመድኩኝ ነው። በነገራችን ላይ አዲስ ጀማሪ ነኝና ሰብስክራይብ ታደርጉኝ። እሺ ከሙን ሰኑት ፓውደር ፍልፍል ፓውደር በስ ኦኬ ሱፕ ያደ አሬንጅ ኦኬ። ሌላው ደግሞ የሚደረገው ነገር ማለት ነው መኮሮኒን በውሃውን ጥለን ማለት ነው። ከዛም በኋላ ውሃ ካፈላ በኋላ ዘይትና ጨው አድርገንበት መኮሮኒ ለብቻ እየበሰለ ነው ማለት ነው። ያሳያችሁ ቆይ መኮሮኒ ከዚህ እየበሰለ ነው። በዘይት በውሃ ያመረው ነው። ዘይትና ጨው ውሃ ይፈላ ነው። ይሄንን ጠብሼ ትንሽ ቡና ያደርገ እንመለሳለን። አሁን ደግሞ የተጨመረው ሽንኩርትና ፍልፍል ባረድ እንላችሁ። አንዳንድ ፍልፍል ባረድ ነው፣ አንዳንድ ሰው ደግሞ ምንድነው ባረድ ሲሞጣፋብኝ ነጭ ሽንኩርት አደረግን ቦድራውና ከዛን ዝንጅብል ትንሽ ቶማቶ ፔስት ከዛን ድጃጁ ይጨምራል። ፍልፍል ወደና ሰምታችኋል። አረብ የምትችለው ማለት ነው። ከሞን ስጋ ከበሰለ በነገራችን ላይ እንትኑ ሳላሳያቸው ውሃም ትንሽ የጨመርነው እንትን እየቀለቀልን ነው ያለው መኮረና ያስበሰል መኮረና ውሃ ትንሽ ጨምረን ይብሰል እንተዋለን። ማሻአላህ ተባረከላ ትላላችሁ። ፊ ገልቤክ እንዴት እንጣጣው። ከፈለጋችሁ ጨው አይታችሁ ታደርጋላችሁ። ጨው እንዳትረሱ። ያው እኔ ጨው አላደረኩትም። ለምን እንደሆነ ታውቃላችሁ? ጅና ካሳ ትንሽ አንድ ማንካ ስለማደርገው ጅና ካሳ ደግሞ እንትን ጨው ስላለው አስፈላጊ አይደለም። ደግሞ ሰዎችም ጨው ብዙ አይበሉም ብላለች ሴት ይዘው ለዛ ነው። ይመቻችሁ። እንደዚህ ደስ ይላል። እንትኑ ደግሞ ጅና ካሳ ደግሞ ያሶፍራል፣ በጣም ያስጣፍጣል፣ ይጣፍጣል። ከዛ አሁን ትንሽ እንደዚህ ጭቅጭቅ ይበልና መኮረኑን አንተን እዚህ ውስጥ እንደፋለን። መጨረሻውን ታያላችሁ። ይሄንንም ሳንዱች አሰራሩን ከፈለጋችሁ አሳያችኋለሁ። ኮሜንት ስር ጻፉልኝ ፈልጋለን ብላችሁ። በጣም ነው የምጣፍጠው። በጣም ነው ደስ የሚለው። መኮረኒያችንም በስለው እዚህ ደረጃ ላይ ደርሷል። ያው እንደዚህ ሰው ያስታውቃል እሱ ራሱ እንደበሰለ። ከፈለጋችሁ ደግሞ አንስታችሁ አንዱን ማየት ትችላላችሁ። ደፋንበት መኮረኒ ውሃውን አጥተን ዙሬላ የሚባለው ነገር አለ። ሲሆናቱ ላይ መስመስ ታደርገው ሰዎች ወይ ለልጆች ማቅረብ ያዘናል።